እኔ ኢትዮጵያ ውስጥ እንደ አይነት መጽሐፍ አለ ብዬ አላስብም ነበር። ኢትዮጵያ መጽሐፍ ብዙም አላነብም ነበር። አሁን ግን ይሄ መጽሐፍ ካነበብኩ በኋላ ምንድነው የውጭ ሀገር መጽሐፍ እነሱ ምንም ከኛ የሚሻል ነገር የላቸውም ምንድነው ያስባለኝና አንድ አባባል አግኝቻለሁ። እሷን አባባል ምን እንደሆነ ልንገራችሁ። መጀመሪያ መጽሐፉን ካወቃችሁት አላቅም፣ ግን ማይንድ ቱ ዊን ይባላል። ህይወት ተፈራ ነች የጻፈችውና የሆነ ፓርት ላይ ምን ይላል? አጎቱ ለወንድሙ ልጅ እየነገረው ነው ማለት ነው። እዚህ ዓለም ላይ የፈለግከው ነገር በሙሉ is yours to win ማለት የራስ ነው ለማሸነፍ። ትክክለኛው ትርጉም እሱ ነው አይሆን አላውቅም፣ ግን እዛ አካባቢ ምን ያስባሉ? ትምህርት መማር አይደለም ያለበት ሰው፣ በቃ ስራ ነው መስራት ያለባቸው፣ ቤተሰባቸው ነው ልጆች ማገልገል ያለባቸው፣ ትምህርት አይጠቅምም ምናምን ብለው ነው የሚያስቡትና አጎትየው የተማረ ነው ከነሱ ውስጥ እና የፈለግከው ነገር is yours to win አለ። በጣም ከባድ አባባል ነው። እኔ እንጃ ወይስ ታነቡት በጣም ሂት ያደርጋችኋል። እኔ ግን ብዙ ነገር በቃ ብዙ ሰው የሆነ ነገር ለኔ አልተባለልኝም ይላል፣ ወይ የሆነ ነገር ያስብና ወይ አልፈልግም ይላል። ግን የፈለጋችሁትን ነገር ሌላ ሰው አላረገውም ወይ እናንተ አካባቢ ያለ ሰው ስላላረገው ይሄ ነገር አይሆንም ምናምን ማለት የለባችሁም። ከኢንቫይሮንመንታችሁ እንዴት ትንሽ ወጣ ብላችሁ ታስባላችሁ ምናምን የሚል ነገር በጣም ሄታረገኝ። እናንተም ብታነቡት አይ ሰጀስት አቦክ ካልሆነም ደግሞ ወይ ሙሉን አንብቤ እስኪ ሰራላችኋለሁ ሰመሪ